አይነት ግን የደነዘዘና የነተበ ኒውካስትልን ያየነው ጀማው እኔ ለእሁድ ለሊቨርፑል ጨዋታ ሲቲን አዳክሞ ጥሎት ያልፋል አላልኩም እኮ ቢያንስ እንኳን ይፈትነዋል ያዳክመዋል ተጫዋቾቹን ጉልበት እንዲቆጥቡ አያደርጋቸውም በደንብ ጉልበት ያስወጣቸዋል እጅጉን ይፈትናቸዋል ብዬ ጠብቄ ነበር ግን በታሪክ ማለት እኔ ኳስ ባየሁበት ዘመን ማለት ነው እንደዚህ አይነት ውዳቂ ኒውካስትል አይቻላል ውዳቂ ማለት ነው ፈርስት ሃፍ ምንድነው ፐርፎርም ያደረጉበት መንገድ እናንተ የሊግቱና ስሪ ቡድን ራሱ በእንደዚህ አይነት መልኩ ፐርፎርም አያደርጉም አረ ጉዴ ፈላ ለማንኛውም ሲቲ በዚህ ጨዋታ ላይ ብዙ ጉልበት አላወጣም ጀሞ ኡማር ማርሙሽ 2 ጎል አስቆጥሯል ከዛ በጭማል ለሊቨርፑል ጨዋታ ጉልበቱን በደንብ ቆጥቧል ይህ ማለት ግን ሲቲ ጠንካራ ነበር ማለት አይደለም ከሲቲ ጥንካሬ ይልቅ የኒውካስትል ውዳቂነት በጣም በጨዋታው ላይ በስፋት ታይቷል ያገኙትን እድል አለመጠቀምን ጨምሮ ማለት ነው ለማንኛውም ግን ሲቲ ከኛ ጋር ለፋይናል የሚገናኝ ይሆናል ዊምብሌ ላይ አጥቤ ማሰጣ ይሆናል ማለት እኔ አልምርህም ምክንያቱም I am the Gunners man አላዳመጠም ነው መለጀም አው ይመቻችሁ ፔፕ የሚባል የተረገመ ሰውዬ ግን አርቴታን አልፋታ ነው ማለት ነው ካራቦ ካፕ ፋይናል የተረጋገጠ ሆኗል ማለት እንችላለን ፈርስት ሃፍ 3-0 እየመራ ወጥቷል ማንቸስተር ሲቲ በአግሪጌት 5-0 ማለት ከዚህ በኋላ ይጨምርም አይጨምርም ኒውካስትል መውደቁን ያረጋገጠ ቡድን ነው ሶ ፋይናል ፔፕ ጋርዲዮላ ከአርቴታ አሁንም ዋንጫ ሊነጥቀው ማለት ነው ከዚህ በፊትም ያሳየ ሲነሰው ኖረ ፕሪሚየር ሊግ አሁን ደግሞ ጭራሽ ተራና ትንሽ ዋንጫ ለፔፕ በጣም ትንሽ ዋንጫ ለአንዳንድ ክለቦች ምናልባት ጥሩ ዋንጫ ሊሆን ይችላል ግን ለፔፕ በጣም ትንሽና ተራ ዋንጫ ነው ይሄን ዋንጫም ሊነጥቀው ተከታትሎት መጥቷል ማለት ነው ምርር አደረገው ማለት ነው ገና የፕሪሚየር ሊግ ዋንጫ ይነጥቀዋል ማለት ይሄን ቪዲዮ ሴቭ አድርጉት እናንተን ከመጥላት ሳይሆን ቡድናችሁ የዋንጫ ቡድን እንዳልሆነ በደንብ ስለማቅ ነው ይሄን የምናገረው ማንቸስተር ሲቲ የካራቦ ካፕ ዋንጫን ሁሉ ይበለዋል ማለት ነው ይመቻችሁ ዛሬ ማተተኪማለኝ ወያላን ይለጠልኝ ሰላም እንግዲህ በቃው ማለት ይተረጋግጧል በቃ ስለዚህ ክብለኝ ነው መራገጥ በቃ ወያላን ምትጠለቅበት ስልጣን ይሰጣል በቃ ተዘጋጅ እኔ እንዴት እንደተጠለቅኩ አይታል የኔን ፈለግ ማስቀጠል አለብኝ መጣው ሰው ይለጠልቅ እንዴት ቁጥር ነው ይጠየቃል እኔ ብልቱን እነግራለሁ ዘንበላው በቃ እኔን መከተል ነው በተጠላ ነው በቃ ወያላን ማብቃት አለብን በቃ ወይ ይበላ ሞቼ ነው ቆሜ ያራደኝ ልጅ እንቋጥራለና ያራደኝ ልጅ በቃ በለው ማሻአላ በቃ ይመጣ በቃ እናወራለን በውስጥ በቃ በጣም ያራዳል ፒዛ ይያል እሺ ቋጣሪያንስ ስለ ጨዋታው አላወራም ውጤቱ ይናገራል ስለ ተጫዋቾቻችን ነውራ በእናታችሁ በመጀመሪያ ያው ራሱ ነው እድል ተሰጥቶት ፔፕን ዲስአፖይንት አድርጎ የማያቅ ሰውዬ ኦማር ማርሙሽ ከኒውካስትል ጋር ችግር አለበት በቃ 2 ጎል ያገባባቸው በደቂቃዎች በ10 ወይ በ15 ደቂቃ አምና ሃትሪክ ነበር የሰራባቸው በ15 ደቂቃ ነው ምናምን ፈርስት ሃፍ ሃትሪክ ሰርቶባቸው ትዝ ካላችሁ ሌላኛው ሬንደርስ ቤንች የሌለበት ልጅ መሆኑን ፔፕ ስንቴ ነው መማር ያለበት በማርያም ዛሬ ስንት ቻንስ ጎልም አግብቷል ስንት ቻንስ ነው ክሬት የሚያደርገው ሚሯሯጠው ሙሉ ሲልቫውን ከዚህ ተሽሎ ነው በማርያም ባለፈው ከቶተናም ገብቶ እንኳን ባለቀ ሰዓት አስገብቶት እንኳን የሚገርም ቴስታ ሞክሮ ለቲኒስ ስትሆን ይወጣው በፍጹም ቤንች እንዳላዩ ከዚህ በኋላ ትክክለኛ የሲቲ ደጋፊ ኮንክና የቸርኪ አድናቂ ኮንክ በደንብ ታየውና በደንብ ትገረምምና በጣምም ትስቃለ አይታችሁታላ ፔፕ ማነው ቸርኪ ሁሌ እንደምናልፍ ሲያቅ ማለት ነው የሆነ ጌም ኢዝ ደን ቸርኪ በቃ ወደ መቀለድ ነው የምትገባው ማለት ነው ትሪክስተር ምናምን ስኪል መሀል ሜዳ ላይ ሆኖ ማቀበል ነፍ እየቻለ ተከቦ ስርትርት አረጋቸውና በስኪል ከዛ ፔፕን አይቶ እንደዚህ ምናምን ይቅርታ አይነት ነገር አለው ፔፕ እኔ እንደዚህ ያይቀጥል ብሏል ፔፕ ስለ ቲሙ ነው አንድ ጎል እንኳን እንዳይገባብን ምናምን ስተት አይወድም ለዛ ነው እንጂ ማለፋችን እኮ ግልጽ ነው ለማንኛውም አርሰናል ከሲቲ ፋይናል ላይ ጠብቂኝ አንቺ ወያላ ዋንጫ እንዴት እንደሚበላ አሳይሻል ኳድሪፕል እንበላለን ብለሽ 0 ካልቀረሽ ምን አለ ናሆም ትኛለሽ ነግሮን ነበርኮ ጋርዲዮላ ተኙ በቃ አልቋል ጨዋታው ምንም ጥያቄ የለውም ገና በ30ኛው ደቂቃ 3 ጎል ገብቶ ያራዳ ልጅ ማለት ነው ምን ይፈጠራል ብሎ መጠበቅ የማይታሰብ ነገር ነው ነገር ግን ሰከንድ አፍ ኒውካስትሎች ማለት ነው
ጎልም አስቆጥሯል። እንዲሁም ደግሞ በቃ ሞቅ ያለ ጨዋታ ስመለከት አሪፍ ነው ብዬ ደግሞም ነበር ኦፍሳይድ ተባለባቸው እንጂ ማለት ነው። ያባክኑታል አይደለም የሚባለው በጣም ነው የሚያባክኑት ነው የምልህ። በጣም እላፊ ነው የሚያባክኑት። ማርሙሽ ትንሽ ጤናውን የሳተ ተጫዋች ሆኖላል። ቸርኪ ግን አንተ ማል ከየት እንደሚመጣለት ሁሉ አይታወቅም። 2-3 ተጫዋቾች ትርክርክ ያደርግልህና ለአንዱ ምናምን ቀለል አድርጎ ማለት ነው። በጣም አቅልሏት ነው የሚጮተው ኳሷን። ያራዳ ልጅ ኧረ ተው እንዳያዩ እና ሰማይ ጠሬ እንዳያዩ። ያራዳ ልጅ ኧረ ተረጋጋ እባክህ። እንደዚህ አይነት ነገር ምን አይነት የሆነ ሰዓት ሜሲን ይሆናል ታውቃለህ። ታታታ ምን ያደርግህና ያዝ እስኪ ምናምን አይ ላይንም ደስታ እንዳይነፈግ ነው አይነት ምናምን ጨዋታ የሚጮታል ደግሞ ተጋርጎ ማለት ነው። ያራዳ ልጅ ለማንኛውም ማንቸስተር ሲቲ ከአርሰናል ጋር እንግዲህ ዋንጫ ተፋላሚ ሆኗል ማለት ነው። ምንም ጥያቄ የለውም። መጀመሪያም አልቋል ጨዋታው። ፈርስት ሃፍ ነው ጨርሶ ወጡት። ጋርዲዮላ እንደውም ድረሱብኝ ብሎ ወጥቷል አሉ። ፈርስት ሰማ ነው። ሐሳብ አስተያየት እናንተ ነው። በደም ሼር ኮፕሊንክ ይደረግ። ያራዳ ልጆች በግልጽ ሜዳ አገኘሁሽ። አየሽ እኔም ያው አሸንፍ የመጣው አንቺም ተታግለሽ አለፍሽ። አሁን ነው ወሬያችን የሚሆነው። ከዚህ በኋላ እንዲህ ነው ምነቅልህ። እንዲህ ስትሰፋፈጠኝ ቆይታል። ሲዝኑን በሙሉ እስካሁን እስካለንበት ሰዓት ከማትመጣጠነው ቲም ጋር ስትሳፈጥ ቆይታል። መላው ያርሰናል ደጋፊ እቁብ ይግባ ለሶፍት እድር ለአርሰናል ቀብር። እሺ ሁላችሁ ተዘጋጁበት። በአርሰናል ደጋፊ አቅም ስለማይቻል እድር ግቡ። መላው የኳስ ተመልካች እድሩ ላይ ያዋጣላችኋል። ወንበር ምናምን የሬሳ ሳጥንም ካስፈለገ መቀበሪያ እናዘጋጃለን። ዌምብሊነስ እንገናኝ። ይህን ቪዲዮ ሼር ኮፒ ሊንክ አድርገውት የአርሰናል ደጋፊውን አንተም ፎሎ አድርግ። ይመች። በስድብ አጥለቀቀው ኮሜንቱ ፈቅጄ ይላል።